ቷን ትሸፍናለች። ጨርቃችሁን ጥላችሁ የምታብዱ ደቆ አይደረ ጅራት የሌላችሁ ፍየሎች ማለት ነው። ምን ሆናችኋል? እንደ እውነቴን ማለት ነው። ወግ ሊኖረን ይገባል። ስንበላም ወግ፣ ስንተኛም እንቅልፋችንም ወግ ሊኖረው ይገባል። ተዘርሮ እንዳንባዛ ማደር ምን ይሉታል? ወግ የቅዱስ ጳውሎስ ወግ አይደለም፣ የቅዱሳን ሐዋርያት ወግ አይደለም። ትጋት ነው የሰጡን አባቶቻችን። አነጋገራችን ወግ ሊኖረው ይገባል። ጥያቄው ሁሉ ወግ ነው ያለው በእውነት ማለት ነው። በስርዓት ነው የሚጠየቀው። ለሁሉ ነገር ወግ አለው፣ ክህነቱም ወግ አለው። እንዲህ አድርገህ የማይሰክሩትን እጃቸው ለዱላ የማይፈጥኑትን ተመልከቱ፣ በንጽሕና የኖሩትን የተመሰከረላቸውን ዲያቆናት አድርጋቸው ብሏል። አሁን ብድግ አደረግና እየዘለለ መጥቶ በቴሌቪዥን መስኮት ሁሉም ሰው ካህን ነው፣ ሴቶችም ወንዶችም ጌታ ኢየሱስ ይባረክ። ማን ያለ? የራስ ወግ ነው ይሄ፣ የራስ ተረት ነው ይሄ። መሐድም ተቤራት ማለት ይሄ የዋልተጨቱ ተረት። አንደኛ ጢሞቴዎስ ምዕራፍ 3 አንብቡት። የዲያቆናት ስርዓት ተጽፏል። ቅዱስ ጳውሎስ ሁሉም ዓይን ቢሆን በምን እንሰማለን? ሁሉም ጆሮ ቢሆን በምን ልናይ ነው ብሏል። አይታችሁታል? አሁን ተረከዛችን ሁሉ ዓይን ቢሆን ምን እንሆናለን? ረመድ ስንል አንዱ ሲጠቅነቁለን ስናለቅስ፣ ቀኑ ሙሉ ልቅሶ ነበር ኑሯችን ማለት ነው። ሁሉም ዓይን ቢሆን ኑሯችን ልቅሶ ነው። ሁሉም ቄስ ከሆነ ልቅሶ ሆነ ኑሯችን ማለት ነው። ሁሉም ቄስ፣ ሴቱም ቄስ አጠፉት። አያችሁ? ቅድም ስንማር ነበረ በታሪክ ሲያስተምሩን መምህሩ። ሁሉም ምን ሆኗል? አሁን ሁሉንም ቄስ አረጉት፣ ሁሉንም ሊቀ ካህናት አረጉት። ፓትርያርኩ አሁን አንድ ሀገር ፓትርያርኳ ሴት ናት። የአንዲቱን ሀገር ጳጳስ እኔም አይቻታለሁ፣ አግኝቻታለሁ። በአጋጣሚ ጳጳስና እኛ መስቀል በዓል መታ አግኝቻታለሁና ሱሪዋን ለብሳ እንዲያ ብላ ምንድና ጳጳስ ተው በጋ አምላክ መቤቴን ተው፣ ይህ ነገር ነውር ነው። ወይ ግሩም እንደ በእውነቱ ሁሉ ዓይን ይሁን፣ ሁሉ ጆሮ ይሁን፣ ሁሉ አፍንጫ ይሁን። ሁሉ አፍንጫ ቢሆንስ ምን ሆነ አስባችሁታል? ሁሉ ምላስ ቢሆንስ ዓለም በጩኸት ተናግታ ፖሊስ አያስከብረው፣ ሰላሙን ልዩ ኃይል አያስከብረው፣ ፌዴራል አያስከብረው። ይህም ምላስ መለፍለፍ፣ ጆሮም ጠጉር፣ ይህ ሁሉ ጠጉር ምላስ ቢሆንስ? እስቲ ሁሉ አካላችን ጠጉር ቢሆንስ? ምላሳችን ጠጉር ቢሆን በምን እንበላለን? ታንቀን በአንድ ቀን መሞታችን አይደለም? ሁሉ ነቢይ አይሆንም ብሏል ቅዱስ ጳውሎስ። ሁሉ ሐዋርያ አይሆንም።